ሰላሙ አለይኩም። ዛሬም ስለ ሶስተኛው መሰረታዊ የፊደሎች መካነ ንባብ ስለ ምላስ እንቀጥላለን። 6 የምላስ ጫፍና የላይኛው ፊት ጥርስ ድድ፣ እሱም የነ መካነ ንባብ ነው። ነ የሚፈጠረው የምላስ ጫፍ ከላይኛው ፊት ጥርስ ድድ ጋር ሲጋጭ ሲሆን ድምፅ ሙሉ ለሙሉ ይታገዳል። ከዚያም ከአፍንጫ በኩል ጉና የምንለው መነፋነፍ ድምፅ ይቀላቀልበታል። የነ መካነ ንባብ ከለ መካነ ንባብ ትንሽ ዝቅ ብሎ ነው። ለምሳሌ ወየንሀውነ ዐኒል ሙንከር ወነሀን ነፍሰ ዐኒል ሀዋ ፈሰኑየሲሩሁ ሊልዩስራ ኒዕመተላህ እንላለን ማለት ነው። 7ኛው ደግሞ የምላስ ጫፍና የላንቃ ዋሻ፣ እሱም የረ መካነ ንባብ ነው። እንደ ለ ሁሉ ረ ሰላላና ኢሰላላ ወይም ሙፈኸማና ሙረቀቃ በመባል ወደ 2 ይከፈላል። ሰላላው ወይም ሙረቀቁ ረ የሚፈጠረው የምላስ ጫፍ ከቅርብ ላንቃ ዋሻ ጋር ሲጋጭ ነው። ቦታውም ከነ የመፈጠሪያ ዝቅ ብሎ ይገኛል። ድምፅም ሙሉ በሙሉ አይታገድም እንደነ። መሃል ምላስ አይሰረጎድም። ጉሮሮም በጣም አይጠብም። ለምሳሌ ወቃለ ፊርዓውኑ ወሪድዋኑ ሚነላህ የውመኢዝን ለኸቢር እንላለን። ኢሰላላው ወይም ሙፈኸሙ ረ ደግሞ የሚፈጠረው የምላስ ጫፍ ከቅርብ ላንቃ ዋሻ ጋር ሲጋጭ ሲሆን ቦታውም ከነ መፈጠሪያ ቦታ ዝቅ ብሎ ነው። ድምፅም ሙሉ ለሙሉ አይታገድም። መሃል ምላስ ግን ይሰረጎዳል። ጉሮሮም በጣም ይጠባል። ለምሳሌ ወርታበት ቁሉቡሁም ወረቡከ ዙል ቁወቲል መቲን ሩዱሃ ዐለይ እንላለን ማለት ነው። 8ኛው ደግሞ የምላስ ጫፍና የፊት ጥርስ መብቀያ ሲሆን እሱም የደ የተ እና የጠ መካነ ንባብ ነው። ደ እና ተ የሚፈጠሩት የምላስ ጫፍ ከፊት ጥርስ መብቀያ ጋር ሲጋጭ ነው። በዚህ ወቅት ድህረ ምላስ ወደ ታች ዝቅ ይላል። የመጀመሪያውን ደን ብንወስድ ወአድኸልነል ጀና ወይም ወአድኺልነል ጀና ወደኸለ መዐሁ ሲጅነ ፈተያን ማዱምቱ ሐያ ወካእሰን ዲሃቃ የምንል ሲሆን ተን ስንወስድ ወትሩኪል ባሕረ ረህዋ ለተድኹሉነል መስጂድ ፈቱቁቢለ ሚን አሐዲሂማ ወቲኒ ወዘይቱን እንላለን ማለት ነው። እዚህ ላይ የአማርኛ እንደ ከአረብኛው ደ ጋር የሚለያይ መሆኑን ማስተዋል ይገባል። የአማርኛው ደ የሚፈጠረው የምላስ ራስ ከቅድመ ላንቃ ዋሻ ጋር ሲጋጭ ነው። በመሆኑም ቁርአንም በምንቀራበት ጊዜ ጠንቀቅ ማለት ይገባል። ጠ የሚፈጠረው የምላስ ጫፍ ከፊት ጥርስ መብቀያ ጋር ሲጋጭ ሲሆን በዚህ ወቅት ድህረ ምላስ ወደ ላይ ከፍ ይላል። ለምሳሌ ወጡመአኑ ቢሃ ሐታ ጣለ ዐለይሂሙል ዑሙር ወጡሪ ወኪታቢን መስጡር ጢብቱም ሰላሙን ዐለይኩም ጢብቱም እንላለን። የአማርኛ ጠ ከአረበኛው ጠ በትንሹ ይለያያል። ስለዚህ አሁንም ቁርአንም ስንቀራ ጠንቀቅ ማለት ይኖርብናል። 9ኛው ደግሞ የምላስ ጫፍና የላይኛውና የታችኛው ፊት ጥርሶች
እሱም የሰና የዘ መካነ ንባብ ነው። እነዚህ ፊደሎች የሶፊር ፊደሎች በመባል ይታወቃሉ። መጀመሪያ ጻን ብንወስድ እሱ የሚፈጠረው የምላስ ጫፍ መጨረሻ ከላይኛውና ከታችኛው ፊት ጥርስ ውስጣዊ ወለል ጋራ ሲጣበቅ ነው። ሩቅ ምላስ ደግሞ በዚህ ወቅት ወደ ላይ ከፍ ይላል። ለምሳሌ ወስቢር ሊሑክሚ ረቢክ ወሳፋቲ ሰፋ ወሱብሒ ኢዛ ተነፈስ ሲራጥ ላህ ለዚን እንላለን ማለት ነው። እዚህ ላይ የዘርፉ ባለሙያዎች እንደሚሉት ከንፈሮቻችንን እንደማሞጥ አድርገን ሶ ማለት ከአረበኛ ጠቅላላ መሰረት ፊደል የሌለ ነው። በመሆኑም እንደ ስህተት ይቆጠራል ይላሉ። ሰና ዘ የሚፈጠሩት የምላስ ጫፍ መጨረሻ ከላይኛውና ከታችኛው ፊት ጥርሶች ውስጣዊ ወለል ጋራ ሲጣበቁ ነው። አሁንም ሩቅ ምላስ ደግሞ በዚህ ወቅት ወደ ታች ዝቅ ይላል። የመጀመሪያውን ሰም ብንወስድ ወስተግፊር ለሁም ወሳሪዑ ኢላ መግፊራ ሱኡል ዐዛብ ወኢን ጀነሑ ሊሰልም እንላለን ማለት ነው። ዘን ብንወስድ ወዝዳዱ ቲስዓ ወዛደሁ በስጣ ዙይነ ሊናስ ዚድኒ ዒልማ እንላለን ማለት ነው። አስረኛውና የመጨረሻው የምላስ ጫፍና የላይኛው ፊት ጥርሶች ጫፎች ሲሆን እሱም የዟ የዛልና የታ መካነ ንባብ ነው። እነዚህ ድምፆች በአማርኛ ቋንቋ ውስጥ ምንም አይነት ግንኙነት የላቸውም። በመሆኑም ቁርአንን ስንቀራ ጥንቃቄ ማድረግ ይጠበቅብናል። ዛልና ታ የሚፈጠሩት የምላስ ጫፍ ከላይኛው ፊት ጥርሶች ጫፍ ጋራ ሲገናኙ ነው። ሩቅ ምላስ በዚህን ወቅት ወደ ታች ዝቅ ይላል። የመጀመሪያውን ዘን ብንወስድ ወዝኩሩላህ ዛሊከ ልፈውዙል ዐዚም ዙ ሚረትን ፈስተዋ ዚ ቁወትን ዒንደ ዚል ዐርሽ እንላለን ማለት ነው። ዋን ብንወስድ ለአዙኑከ ያ ፊርዓውኑ መስቡራ ይቅርታ። ሰን ብንወስድ ለአዙኑከ ያ ፊርዓውኑ መስቡራ ወሰቢት አቅዳመና ወድዑ ሱቡረን ከሲራ ያ አዩሃል ሙደሲር እንላለን ማለት ነው። ቫ የሚፈጠረው የምላስ ጫፍ ከላይኛው ፊት ጥርሶች ጫፍ ጋር ሲጋጭ ሲሆን ሩቅ ምላስ በዚህን ወቅት ወደ ላይ ከፍ ይላል። ለምሳሌ ወግሉዝ ዐለይህም ወظነ ዳውድ ቢአነሁም ዙሊሙ ወሁወ ከዚም እንላለን ማለት ነው። በዚህም አጠቃላይ 10 የምላስ መካነ ንባቦች 18 ፊደሎችን ይዘው እንዴት እንደወጡ ተመልክተናል። ዛሬው ዝግጅታችንም በዚሁ ተቃሏል። በሌላ ዝግጅት ተመልሰን እስከምንገናኝ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።